በአረብኛ ላ የምትለው ቃል ሁሌም አንድ አይነት ትርጉም ያላት የሚመስላችሁ ከሆነ ተሳስታችኋል። እንዴት? እስኪ ከዛ በፊት እነዚህ ሁለት አረፍተ ነገሮች እንመልከታቸው። ሙሐመዱን ላ የክዚቡ፣ ያ ሙሐመዱ ላ ተክዚብ። እነዚህ አረፍተ ነገሮችን በደንብ ካስተዋልናቸው እነዚህ ሁለት ላዎች በሁለት መልኩ ይለያያሉ። አንደኛ በትርጉም ይለያያሉ። ማለትም የመጀመሪያው ላ ውሸትን ከመሐመድ ላይ ውድቅ እያደረገች ወይም ነፍይ እያደረገች ነው። ሙሐመዱን ላ የክዚቡ፣ ሙሐመድ አይዋሽም። ላ የእኩሉ አይበላም። ላ የዝሃቡ አይሄድም። ላ የክቱቡ አይጽፍም። ስለዚህ እቺ ነፍይ ማድረጊያ ውድቅ ማድረጊያ ስለሆነች ለናፊያ ተብላ ትጠራለች። ሁለተኛው ላ ግን ሙሐመድን ከመዋሸት የምንከለክልባት ወይም ነህይ የምናደርግባት ቃል ናት። ማለትም ያ ሙሐመዱ ላ ተክዚብ፣ አንተ ሙሐመድ አትዋሽ። ላ ተእኩል አትብላ። ላ ተዝሃብ አትሂድ። ላ ተክቱብ አትጻፍ። ስለዚህ እቺ ላ የመከልከያ ቃል ወይም የነህይ ቃል ስለሆነች ለናሂያ ተብላ ትጠራለች። ሁለተኛው ልዩነታቸው ደግሞ ከኢዕራብ ወይም ከሐረካ አቀማመጥ አኳያ ሲሆን የመጀመሪያው ላ ከሷ ቀጥሎ የመጣውን ፊዕል ሙዳሪዕን በፊት ከነበረበት ከመርፉዕነት አልቀየረችውም። ወይም ዶማ ነበር በፊትም አሁንም ዶማ ነው። ላ የክዚቡ፣ ላ የጅሊሱ፣ ላ የእኩሉ በዶማነቱ ወይም በመርፉዕነቱ ይቀጥላል። የምትቀይረው ነገር አይኖርም። ሁለተኛው ላ ግን ከሷ ቀጥሎ የመጣውን ፊዕል ሙዳሪዕን መጨረሻውን ስኩን አድርገዋለች ወይም ጀዝም አድርገዋለች። ከመርፉዕነት ወደ መጅዙምነት ቀይረዋለች። ላ ተክዚብ፣ ላ ተእኩል፣ ላ ተጅሊስ እንደሚለው ማለት ነው። ስለዚህ እነዚህ ሁለቱ ላዎች በትርጉምም ሆነ በኢዕራብም ሆነ ይለያያሉ ማለት ነው። እስኪ እስካሁን የተማርነው ግልጽ ከሆነላችሁ እዚህ የቁርአን አንቀጽ ላይ ያለችው ላ የትኛዋ ላ እንደሆነች ኮሜንት ላይ አስፈሩልኝ። ወላሁ ላ ዩሂቡል ፈሳድ